ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ ስለ አንድ በጣም አደገኛና ሚስጥራዊ ስለሆነ የሰውነት ቋንቋ እናወራለን። እሱም የሴቶች ዝምታ ነው። ብዙ ወንዶች አንድን ሴት ዝም ስትል ተረጋግታለች ወይም ሁሉም ነገር ሰላም ነው ብለው ያስባሉ። ነገር ግን ትልቁ ስህተት እዚህ ላይ ነው። ለሴት ልጅ ዝምታ ተራ ድምፅ አልባ መሆን አይደለም። ዝምታ የንግግር ሁሉ ከፍተኛው ጩኸት ነው። አንድን ሴት ቃላት ሲጠፏት ሳይሆን ቃላት ትርጉም ሲያጡ ዝም ትላለች። ዛሬ አንድን ሴት ዝም ካለች በስተጀርባ ያሉ 5 አስፈሪና ወንዶች ሊያውቃቸው የሚገቡ እውነታዎች በዝርዝር እናያለን። በተለይ ቁጥር 5 ላይ የምናነሳው ነጥብ የአንድ ግንኙነት የመጨረሻው መጀመሪያ ነው። ቪዲዮ ላይክ በማድረግ ይጀምሩ። ወደ ዝርዝሩ እንለፍ። አንደኛ፣ የመፈተን ዝምታ ዘ ቴስቲንግ ሳይለንስ። አንደኛውና የመጀመሪያው ዝምታ የመፈተን ዝምታ ነው። ይህ የሚሆነው ግንኙነቱ ገና በጅምር ላይ እያለ ነው። ሴቶች የወንድን ትኩረትና ትዕግስት ለመለካት ሲሉ ሆን ብለው ዝም ይላሉ። ለላከው ሜሴጅ ቶሎ አለመመለስ፣ ወይም በአካል ስትገናኙ ወሬ አቁማ አይንን እያየች ዝም ማለት። እዚህ ጋር የምትፈትነው ይሄ ወንድ በእኔ ዝምታ ይረበሻል ወይምስ በራሱ ይተማመናል የሚለው ነው። በዚህ ሰዓት የምትናገረው ሳይሆን ለዝምታዋ የምትሰጠው ምላሽ ሪአክሽን ነው ላንተን ያላት ክብር የሚወስነው። መረበሽ ከጀመርክ ፈተናውን ወድቀሃል። ሁለተኛ፣ ከፍተኛ ቁጣና ብስጭት ወይም ኢሞሽናል ኦቨርሎድ። ሁለተኛው ዝምታ የጥበቃ ዝምታ ነው። ብዙ ጊዜ ሴቶች በጣም ሲቆጥና ስሜታቸውን መቆጣጠር ሲያቅጣቸው ዝምታን ይመርጣሉ። ለምን መሰላችሁ? የሚወጣው ቃል ግንኙነቱን ለዘላለም እንዳያበላሸው ስለሚፈር ነው። አንድን ሴት እየተከራከረችህ እያለ ድንገት ዝም ካለች አእምሮዋ ከዚህ በላይ ብናገር ዋጋ የለውም እያለች ነው። ይህ ዝምታ እባክህ አቁም፣ በቃኝ የሚል ቀይ መብራት ነው። እዚህ ጋር ዝምታዋን እንደ ድል ቆጥረህ ንግግርህን ከቀጠልክ እሳቱ ላይ ቤንዚን እያፈሰስክ መሆኑን እወቅ። ሶስተኛ፣ ውስጣዊ ጦርነትና ራስን መፈለግ ዘ ፕሮሰሲንግ ፌዝ ይባላል። ሶስተኛው ዝምታ ሴት ልጅ ስለ ራሷና ስለ ግንኙነታችሁ የወደፊት እጣ ፈንታ እያሰላሰለች መሆኑን ያሳያል። ይህ ሰው ይገባኛል ወይ፣ ለወደፊት አብረን እንቀጥላለን ወይ የሚሉ ጥያቄዎች አእምሯ ውስጥ ሲመላለሱ ከአካባቢዋ ትርቃለች። ይህ ዝምታ ለወንዶች ግራ የሚያጋባ ነው። ምን አደረኳት ብለው እንዲጨነቁ ያደርጋቸዋል። ነገር ግን እውነታውን እሷ ራሷ ለማግኘትና ውሳኔውን ለመወሰን ብቻዬን መሆን አለብኝ እያለችህ ነው። በዚህ ሰዓት ብዙ ጥያቄ ከማቅረብ ይልቅ በቂ ጊዜ መስጠት ብልህነት ነው። አራተኛ፣ ትኩረት የመሳብ ስልት ወይም ሴሌክቲቭ ሳይለንስ። አራተኛው ዝምታ ደግሞ ስልታዊ ነው። ሴቶች የወንድ ልጅ ትኩረት እንደቀነሰባቸው ሲሰማቸው ዝምታን እንደ ማጥመጃ ይጠቀማሉ። ሁል ጊዜ የምትደውለውን እሷ ከሆነች፣ ሁሉ ጊዜ ወሬ የምትጀምረው እሷ ከሆነች ድንገት ዝም ትላለች። ይህ ዝምታ እስቲ እሱን ይፈልገኝ፣ እስቲ ናፍቀኝ የሚል መልእክት አለው። ወንዶች በዚህ ሰዓት ልጅቷ ተቀየረች ብለው ይደነግጣሉ። ነገር ግን ዝምታዋን ያንተን ፍላጎት ዳግም ለመቀስቀስ የምትጠቀምበት የስነልቦና መሳሪያ ነው። አምስተኛ፣ ተስፋ መቁረጥና መለየት ወይም ዘ ዴድ ሳይለንስ። የመጨረሻውና በጣም አስፈሪው ዝምታ ይሄ ነው፣ የተስፋ መቁረጥ ዝምታ። አንድን ሴት ከአሁን በኋላ ለአንተ ቦታ እንደሌላት ስትረጋግጥ መከራከር ታቆማለች። አትጨቃጭቅም። ለምን እንደዘገየህ አትጠይቅም። ስለ ነገ አታወራም። ይህ ዝምታ ለቅሶ ነው። ለግንኙነታችሁ ሞት የምታለቅስበት ድምፅ አልባ ለቅሶ ነው። አንድን ሴት ስትቆጣ ወይም ስትከራከር አሁንም ትፈልጋለች ማለት ነው። ምክንያቱም ጉልቦታን እያበከነች ነው። ነገር ግን ዝም ካለች በልቧ ተለይታለች ማለት ነው። ይህ ዝምታ ከመጣ ግንኙነቱን ወደ ነበረበት ቦታ ለመመለስ በጣም ዘግይቷል ማለት ሊሆን ይችላል። እንግዲህ የዛሬው ቪዲዮ ይህን ይመስላል። የሴት ልጅ ዝምታ ሁሉ ጊዜም ሰላም አይደለም። ከዝምታዋ ጀርባ ያለውን ትርጉም መረዳትህ ግንኙነትን ያድንልሃል። ከነዚህ 5 ዝምታዎች ውስጥ በቅርቡ ያጋጠመ የትኛው ነው? ወይንስ አሁን ትዝ ያለ ነገር ካለ በኮሜንት ላይ አሳውቀኝ። ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ በማድረግ የሁሉም ሚዲያ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።